ይሰማል ፕሮፌሰር መቀጠል ይችላል። ጤና ይስጥልኝ እንደምን ዋላችሁ እንደምን አላችሁ ባላችሁበት ቦታ ሰላምታዬ ይድረሳችሁ ዲባባ ተስፋ ይባላልው ዛሬ እንግዲህ የተዘጋጀንበት ማዕድ አርቲፊሻል ኢንተለጀንስ እና ፊውቸራችን ወይም ደግሞ የወደፊት ጣፋንታችን የሚለው ነገር ነው እንግዲህ በተቻለ መጠን በደንብ ትንሽ ግንዛቤ ለማስጨበጥ ሞክራለሁ ወገኖቼ እኔ እንደተለመደው ብዙ ጊዜ ከኢትዮጵያውያን ወገኖቼ የማይታየኝ ለእናንተም ልምድ እንዲሆን ሁሉ ጊዜ ሁላችን ለመጀመር ሁላችንም አስተማሪዎች እንደሆን ወቁ we are all teachers but what are we teaching የሚለው ነው ጥያቄ የሚጠየቀው እና በመናስተምርበት ጊዜ የመጀመሪያ ነገር ማድረግ ያለብን ሁሉ ጊዜ አንድን ኮንሰፕት ወይም ጽንሰ ሐሳብ ፈልቀቅ ቀሰር አድርጎ ማሳየት ይጠበቅብናል ለልጆቻችን ቢሆን ለጓደኞቻችን ቢሆን በስራ ቦታ ኮሊጎቻችን አብረን የምንሰራቸው ሰዎች ቢሆን ሀገር የምንመራ ቢሆን አንድን ነገር ፈታ አድርገን ዘርዘር አድርገን ካልተናገርን ቶሎ ብለን ወደ ነገርየው ከገባን ሰው ጥሩ ግንዛቤ ሊያገኝ አይችልም እኔ በትምህርቴ ሁሉ ጊዜ define your terms ይሄ ደግሞ የመጣው አንድ አስተዋይ ፈረንሳዊ ቮልተር የሚባል if you want to converse with me define your terms ይላል ከኔ ጋር ለመወያየት ለመነጋገር ከፈለክ ስለምን እንደምትናገር ፈልቀቅ ቀሰር አድርገ አስረዳኝ ይላል በአካዳሚው ወይም በኤጁኬሽን ወይም በሰው መኮትኮት ፊልድ ምን ረዳው ሶስት ስቴፖች አሉ መጀመሪያ ኮንሰፕትን ወይም ጽንሰ ሐሳብን ኮንሴፕቹአላይዝ ማድረግ መተርተር ዲፋይን ማድረግ ማለት ኮንሰፕትን ኮንሴፕቹአላይዝ ማድረግ ሁለተኛው ስቴፕ ኮንቴክስት ደግሞ ኮንቴክስቹአላይዝ ማድረግ ከምን አንፃር ነው የምትነጋገረው የምለው ሶስተኛው ፐርስፔክቲቭ ይባላል አንድ ኮንሰፕት ለምሳሌ በህግ ኮንቴክስት ነው በታሪክ ነው በሶሲዮሎጂ ነው በባህል ነው በሳይኮሎጂ ኮንቴክስት ነው በምንድነው የምንነጋገረው ተብሎ መለየት አለበት አንድ ኮንሰፕት የተለያየ ኮንቴክስት ይኖራል ከተለያየ ፐርስፔክቲቭ ወይም አንግል ማየት ይቻላል አንግል ፐርስፔክቲቭ ማለት በጥበባዊ አይን መገምገም ኢቫሉዌት ማድረግ መተርተር ወይም አናላይዝ ማድረግ ወይም ኤግዛሚን ማድረግ ወይም ኤክስፕሌን ማድረግ ማለት from which philosophical perspective አሁን ለምሳሌ በቴክኖሎጂ ጉዳይ የፈላስፋዎች አስተሳሰብ አለ የኢንጂነሮች የቴክኒካል ሰዎች አስተሳሰብ አለ ግንዛቤ አለ የኢኮኖሚስቶች ግንዛቤ አለ የሳይኮሎጂስቶች ግንዛቤ አለ የሶሲዮሎጂስቶች ግንዛቤ አለ የሂስቶሪያን ግንዛቤ አለ ቴክኖሎጂስቶች የሚናገሩት ኢኮኖሚስቶች የሚናገሩት ሳይኮሎጂስቶች የሚናገሩት ሶሲዮሎጂስቶች የሚናገሩት ፊሎሶፈሮች የሚናገሩት
ግንዛቤ የተለያየ ጉዳዮችን ይመለከታል እና መጀመሪያ እንግዲህ እንደነገርኳችሁ ፈልቀቅ ዘርዘር አድርጌ ለማስረዳት what is AI artificial intelligence ራሱ ምን ማለት ነው ከዛ ነው የሚጀመረው ማለት artificial intelligence በእንግሊዝኛው define ሲደረግ artificial intelligence is a broad field of computer science that focuses on creating systems capable of performing tasks that typically require human intelligence. Underline አድርጉ tasks that typically requires human intelligence. These include learning, problem solving, decision making, understand natural language. ተብሎ ተገልጿል። ለምንድነው tasks that typically require human intelligence አስምሩበት ያልኩበት ምክንያት አለ። artificial intelligence እንግዲህ ከኮምፒውተር ጋር ከኢንተርኔት ጋር የተያያዘ ጉዳይ ነው። artificial intelligence ያለ ኮምፒውተር ሃርድዌር ማለት ነው ሌላ ሶፍትዌር አለበት ውስጡ ይሄ AI አንዱ ቱልስ ወይም የምንጠቀመው መሳሪያ እንደማለት ነው በሶፍትዌር ደረጃ ዲዛይን የሚደረጉ ነገሮች ናቸው AI በራሱ ዝም ብሎ መኖር አይችልም እነዚህ መጀመሪያ የኮምፒውተር ሃርድዌር ከዛ ሶፍትዌር ከዛ ኢንተርኔት በዚህ ሶስቱ ቅንብር ነው የሚሰራው እነዚህ ሶስቱ የሚሰሩት ደግሞ በሰው እጅ ነው ስለዚህ አሁን ብዙ ጊዜ ፍራቻ AI ወይም artificial intelligence ስራችን ይወስድብናል ዓለም ይበጣበጣል እንደዚህ ይፈጥራል ከሰው ኢንተለጀንስ በልጦ ሊያደርግ ይችላል ይባላል ይሄ በኔ ግንዛቤ ጥበባዊ አመለካከት it is unfounded ለምን ቢባል እኛ የሰጠነው የዘራነው ነገር ነው ፕሮሰስ የሚያደርግ artificial intelligence ኢንፎርሜሽኖችን በሂሳብ አልጎሪዝም አቀነባብሮ ፕሮሰስ አድርጎ የሚሰጠን እንጂ በራሱ ራሱን ዲዛይን አድርጎ ራሱን ኮምፒውተር ሃርድዌርን ሶፍትዌር ሰርቶ ኦፕሬት የሚያደርግ የሚሰራ አይደለም ይሄም መገንዘብ አለ artificial intelligence የሚያደርግልናል እነዚህን የነገርኳችሁ learning problem solving decision making understanding natural language የሚለውን እነዚህ ነገሮች ሊያደርግ ይችላል እሱም እኛ በመንሰጠው ኢንፎርሜሽን ወይም ዴታ ራሱ የሌለ ዴታ ሊፈጥር አይችልም ፕሮግራም ሲደረግ እንዲ አድርግ ተብሎ ተነግሮት ነው ስለዚህ በሚሊዮኖች በየቀኑ ዴታ እየተሰጠ ዲዛይን እየተደረገ ሶፍትዌር እየተሰራ አፕ እየተሰራ አፕሎድ ይደረጋል እነዚህ ብዙ ጭንቅላቶችን አቀነባብሮ እንደ ማቀነባብሪያ ፋብሪካ ማለት አንድ ፋብሪካ እንበል የዱቄት ፋብሪካ ስንዴ ሳንሰጠው ዱቄት ሊሰጠን አይችልም እኛ ምንሰጠው ወደ ውስጡ ምንከተው ወይ በቆሎ ወይ ስንዴ ወይ ገብስ ወይ ማሽላ ወይ ጤፍ የሆነ ነገር የምንሰጠው ነገር ፈሽቶ በተለያየ ደረጃ ለኬክ የሚሆን
አጃም ይባላል ለአጥሚት የሚሆን ለተለያዩ ጉዳዮች የሚሆን ለእንስሳት ከብት ምግብ የሚሆን በተለያየ ደረጃ ፈጭቶ ይሰጠናል። AI ወይም አርቲፊሻል ኢንተለጀንስ በዛ ደረጃ አድርጋችሁ ውሰዱ። ነገር ግን አርቲፊሻል ኢንተለጀንስ ከነዚህ ከነገርኳችሁ ፋብሪካ የሚለየው በጣም ፈጣን ለምሳሌ የሚመሳሰለው አንድ ፓራሌል ቢነግራችሁ በእጃችን አንድ ኩንታል በዱሮ ትራዲሽናል ወይም ባህላዊ መንገድ በድንጋይ ሰዎች ዱሮ እየፈጨን እንደምንበላ ምን ያህል ሰው ጉልበት ይፈልጋል አንድ ሰው ልፍጨው ብል ምን ያህል ሰዓት ይፈጀዋል ጊዜ ይፈጀዋል የሚለው ነገር አሁን ምንድነው ፋብሪካው በፈጣን ሁኔታ አንድ ኩንታልን ወይ በአንድ ደቂቃ ወይ በሁለት ደቂቃ ወይም ከዛ ባነሰ ፈጭቶ ሊሰጠን ይችላል እንደዛ ህይወታችን ለማቃለል የተፈጠረ ቱልስ ነው ወይም የምንጠቀመው መሳሪያ ብላችሁ መውሰድ ትችላላችሁ ለምሳሌ ተማሪ ሰነፍ ይሆናል ኮርጆ GTP የሚባሉ ነገሮች እንደዚህ ኤስኤ ምጽፍ ተማሪ እንኳን በኋላ ምናምን ተብሎ ብዙ የሚፈራ ነገሮች አሉ በትምህርቱ ዓለም ነው ምነግራችሁ ነገር ግን AI ራሱ ፈልስፎ ሐሳብ ፈጥሮ የሚሰጠው ነገር የለም ዲባባ ምጽፈው አርቲክል ሉሲ ምጽፈው ማያ የሚ ነብዩ ማናችንም እዚህ ያለነው እኛ ምናዋጣውና ሐሳብ ከጭንቅላታችን የምናፈልቀው ከኢንተሌክታችን የምንሰጠው ፓብሊሽ ከምናደርገው ነገሮች ሰብስቦ ሐሳብ አቀነባብሮ ሊሰጠን ይችላል ኢንተርኔትን ብትወስዱታው ጉግል የሌለ ነገር ፈጥሮ ሊሰጠን አይችልም ሰዎች እዛ ውስጥ ያከማቹትን የተለያዩ የሰዎችን ዕውቀት ውጤት ሰብስቦ አሰባስቦ አገናዝቦ እንደ ቀደም እንደነገርኳችሁ እንደ ማቀነባበሪያ ፋብሪካ አቀነባብሮ ኢንፎርሜሽን ይሰጠናል ከዊኪፒዲያ ኢንሳይክሎፒዲያ የተለያዩ ዲክሽነሪዎች የተለያዩ አርቲክሎች መጽሐፎች ከዚህ ሁሉ ተሰብስቦ ነው አሁን አንድ ነገር ጉግል ስታደርጉ የምታገኙት ኢንፎርሜሽን it did not exist in a vacuum therefore in the globalization በጣም ፈጣን የሆነ ቴክኖሎጂው አድጎ ለምሳሌ ዛሬ በቀላሉ ቴሌግራምን ተጠቅመን ዋትስአፕን ተጠቅመን ዙም ተጠቅመን በተለያየ ዓለም ሆነን መነጋገር ሐሳብ መለዋወጥ መማማር እንችላለን በዚህ ውስጥ ግን መገንዘብ ያለባችሁ የብዙ ሰዎች አስተዋጽኦ ወይም ማዋጮ አለ እኔ አንድ አርቲክል በኢትዮጵያ ጉዳይ ላይ ወይ በአፍሪካ ጉዳይ ላይ ጽፌ ፐብሊሽ አደርግ አንድ ተማሪ በዚህ ጉዳይ ላይ ኢንፎርሜሽን ስጠኝ ብሎ ጉግል ሲያደርግ የኔን አርቲክል ያገኛል ሮቦት የጻፈው ወይ የሆነ መንፈስ ስውር መንፈስ የጻፈው ነገር አይደለም ወይ ሉሲ ጽፋ ፐብሊሽ ያደረገችውን አርቲክል ወይ ፕሮፌሰር አበበን ጌታቸውን እከሌን ወይ ዴቪድ አውጥቶ ያሳየናል ስለዚህ AI ወይም artificial intelligence ካለኛ አስተዋጽኦ ካለኛ መዋጮ ድምር ውጤት በራሱ ዝም ብሎ የሚሰጠን ነገር የለም ነገር ግን የሚያደርግልን ምን ይመስላችኋል ብዙ ነገሮችን ስፒዱን ያቀላጥፍልናል
በጣም ያቀላጥፍልናል። እና ምን ማለት ነው ይሄ? ለምሳሌ እኔ ደብዳቤ ጽፌ አዲስ አበባ አሁን ለመላክ ብዙ ጊዜ የሚፈጅብኝም በሰከንድ በደቂቃ ኢሜል ጽፌ ለሉሲ እንደዚህ ይሄንን መጽሐፍ ልኬልሻለሁ ብዬ በሰከንድ ውስጥ እሷን ደግሞ ማግኘት ትችላለች። ማናችንም ይሄንን አቃልሎልናል። ዲሲዥን ሜኪንግ ውሳኔ በራሱ ሊወስንልን ሳይሆን እኛው ገምግመን ከሚሰጠን ከብዙ አስተዋጽኦ ድምር ውጤቶች የሚሰጠን የምናገኘው ኢንፎርሜሽን ሰሌክቲቭሊ ወይም መርጠን ለምንፈልገው ጉዳይ መጠቀም እንችላለን። እንደዛ ሊያደርግልን ያስችለናል። ለምሳሌ እኔ አንድ ኮንፈረንስ ፔፐር ለማዘጋጀት ላይብረሪ መሄድ ሳይጠበቅብኝ እቤቴ ቁጭ ብዬ ብዙ ነገሮችን ሪሰርች መስራት ይችላል። ይሄን ነገር አድርጎልኛል። ነገር ግን የሚሰጠኝን ኢንፎርሜሽን የመገምገም እንደገና አቀነባብሬ ፓወርፖይንት አዘጋጅቼ ወይም የምጽፎም ፔፐሮችን ሲኮንሱን ኮሄረንት የሆነ ነገር ለማስቀመጥ እኔ ነኝ ወሳኝ። ለምሳሌ አንድ ኤግዛምፕል ብሰጣችሁ ኢንተርኔት ሲፈጠር ለወደፊት ኒውስፔፐር አይኖርም ተባለ። ቴሌቪዥን ሰው ቴሌቪዥን አይም ተባለ። ሬዲዮ አያዳምጥም ተባለ። ከስንት ዘመን በኋላ አሁንም ሰው ሬዲዮን ያዳምጣል፣ ቴሌቪዥንም ያያል፣ ሙቪም ያያል፣ ብዙ ነገር ግን ፊልም በመስራት አርቲፊሻል ኢንተለጀንስ ወይም ኢንተርኔት ግራፊክ ዲዛይን አኒሜሽን የተለያዩ ነገሮች ህይወታችንን በጣም አቃልሎልናል። የኛን ስራ ይወስድብናል የሚባለው ለምሳሌ ሮቦት ስራችን ይወስድብናል ተብሎ ተፈርቶ ነበር። ሮቦቲክ ቴክኖሎጂ ሲመጣ ሰው ፈርቶ ነበር። በጣም ረጅም ጊዜ ሆኗል። እስካሁን ግን ሰው ስራ እየሰራ ነው ከሮቦት ጋር እየተባበረ። ሮቦት ምን ያደርግልናል? ያቀላጥፍልናል። እና ነገር ግን ኳሊቲ ኮንትሮል የሚያደርግ ሰው ነው። ቺፍ ኢንጂነር ዲዛይን አርኪቴክቸሩ ዲዛይነሩ ኢንጂነር መኖር አለበት። ሶፍትዌሩን ዲዛይን አድርጎ ኢንፎርሜሽን ዴታ ፊድ የሚያደርግ ሰው ነው። ሪሞት ኮንትሮሉን ይዞ እንትን የሚያደርግ ሰው ነው እንጂ ዝም ብሎ ሮቦት ብቻ የሚሰራ ፋብሪካ ሊፈጠር አይችልም። ምክንያቱም አንድ ነገር ክራሽ ቢያደርግ አንድ ነገር የሆነ ችግር ቢፈጠር ማን ነው ቼክ የሚያደርግ? እና artificial intelligence, it is a tool to ease our pain. እና ኮንቪኒየንስን ብዙ ነገሮችን ያመቻችልናል። ለምሳሌ ካልኩሌሽን ብትወስዱ እኛ ዲዛይን ባደረግነው በሶፍትዌር አማካኝነት ነው ፈጣን የሆነ ካልኩሌሽን የሚሰጠን። ሌላ በተለያየ ፊልድ ለምሳሌ ምንድነው አንድ ግንዛቤ ያለው artificial intelligence systems can learn from data to new situations ይባላል። and even exhibit human-like abilities like creativity and reasoning. ምን ማለት ነው? ልክ እንደኛ በእኛ ደረጃ ሳይሆን ክሪኤቲቪቲ መጨመር ይችላል። ለምሳሌ ዲዛይን ያላደረግነውን ነገር ሊሰጠን አይችልም። የምናው ግራፊክ የቀለማት ነገር የተለያዩ ኢንፎርሜሽኖች ሰዎች እዛ ውስጥ የከተቱትን የሚያቀነባብር እንጂ
ራሱ በራሱ ቁጭ ብሎ የሚፈጥረው ነገር አይደለም ማለት ኮምፒውተር ውስጥ ሶፍትዌር ዲዛይን መደረግ አፖች ዲዛይን ተደርጎ በኢንተርኔት አማካኝነት አፕሎድ መደረግ አለባቸው ዳውንሎድ መደረግ አለባቸው ስለዚህ ክሪኤቲቪቲው ማሰብ ስንል ነገሮችን ያቀነባብርልናል ያቀናጅልናል በፈጣን በሆነ ሁኔታ እኔ አሁን ለምሳሌ አንዳንዴ ካልኩሌተር እጠቀማለሁ ሞባይል ላይ ለምን ቁጭ ብዬ ወረቀትና እስክሪብቶ ይዤ ብዙ ስቴፖችን ተከትዬ እንትን ከመል ቁጥሩን አስገባለሁ አውቶማቲካሊ እንትን አድርጎ ይሰጠኛል መጠንቀቅ አለብኝ ግን የተሳሳተ ኢንፎርሜሽን ቢከት የተሳሳተ ውጤት ይሰጠኛል ምን ማለት ነው መሰላችሁ የባንክ ሰራተኛ ብትሆናው ፍራኦል ወይም ሉሲ ወይም ሰብሊል ወይም አንዳችሁ ደመቀ ወይም ዳንቻ 1 ሚሊዮን ላይ ወይም 1000 ላይ 10 ብትጨምሩ ጉድ ፈልቷል ማለት ምንድነው የሚሆነው 10 ብትጨምሩ 10000 ሆነ ማለት ነው 1000 እጽፋለሁ ብላችሁ እና ምን ማለት ነው ይሄ accurate የሆነ ነገር ካልሰጠን the outcome is wrong ስለዚህ ምን ማለቴ ነው እኛውነን ማስተሮቹ ተጠንቅቀን ኢንፎርሜሽን ካልሰጠን outcome ስህተት የሆነ ነገር ይሆናል ስለዚህ ሁሉ ጊዜ እኛንን የምንጠቀመው እኛንን to our convenience እና productivity ብዙ ነገሮቻችንን ጊዜን ከማሳጠር አንፃር ከተለያዩ ሁኔታዎች አንፃር አጋዣችን እንጂ እኛን ቀድሞ ከኛ በልጦ ነገሮችን እንትን ያደርጋል የሚለው አስተሳሰብ it is unfounded ለምን ምክንያት መሰላችሁ ለምሳሌ ይሄ ማሽን ቴክኖሎጂ ክራሽ ሊያደርግ ይችላል ማን ነው የሚጠግነው እኛው ለምሳሌ ሃክ ሲደረግ አንዱ ወንጀለኛ አንድ እርኩስ የሆነ ሰው በቃ የኢትዮጵያን ህይወት እንደዚህ ላደርግ ብሎ ክፉ መጥፎ ነገር ቢሰራ የሚያስተካክለው ሰው ነው ይሄንን በዚህ ጉዳይ ላይ የሰለጠነ የበቃ በደንብ አንደርስታንድ የሚያደርግ ለምሳሌ አሁን ሳይበር ሴኩሪቲ 24 ሰዓት ቁጭ ብሎ እያንዳንዱ ሀገር እያንዳንዱ ትልልቅ ኮርፖሬሽኖች በጥንቃቄ ይጠብቁታል 24 ሰዓት ዘበኝነት አለ ማለት to secure our data ለምን ክፉዎች ስላሉ ሰዎች መካከል እኛ መካከል ሌላ ሰው ለማጥቃት በአቋራጭ ለመክበር ዘራፊ ወይ ክፉ ምቀኛ ወይም የኢትዮጵያ ኤሌክትሪክ ኃይል ለማስተጓጎል የኢትዮጵያ ፋይናንሻል ሲስተምን ዲስራፕት ለማድረግ ኢትዮጵያን ጠላት ወይ ተገስቶ ወይ ሰልጥኖ ወይ አይዲዮሎጂካል አምኖበት ክፉ ሲሰራ ያንን ካውንተር የሚያደርግ ብዙ ሺህ ሰዎች ተሰብስቦ ይጠባበቃሉ ኢሚዲየትሊ አንድ ነገር ሲያው ካውንተር ያደርጉታል አለበለዛ ህይወታችን እንትን ይሆናል ማለት ነው
ይሄም የሚሆነው ይሄንን ቱል ተጠቅሞ እርስ በርስን የማጥቃት ጉዳይ ይጨምራል ለወደፊት በጨመረ ቁጥር እኛ ደግሞ ካውንተር ወይም ለዛ አጻፋ የሚሆን የበለጠ መዘጋጀት የበለጠ ሰው ኃይል ያስፈልገናል ማለት ነው ዘበኛ ማለት ነው ሴኩሪቲ ጋርድ ፕሮቴክተር ማለት ነው ዴታችንን ኢንፎርሜሽናችንን የሚጠብቅ እንዳይሰረቅ አቢዩዝ እንዳይደረግ የሚጠብቅ ደግሞ ብዙ ሰራዊት ያስፈልጋል ማለት ነው እና አርቲፊሻል ኢንተለጀንስ ለወደፊት የበለጠ ህይወታችንን ሊያቃልልልን ይችላል ብዙ ነገሮቻችን ለምሳሌ ኢንቫይሮንመንታሊ ፖሊዩት የምናደርገው ለምሳሌ ወረቀት የመጠቀሙን ከነጭራሹ ያጠፋል የምለው እኔ ምን ያክል ሴንቸሪ እንደሚወስድ አላቅም ነገር ግን በጣም ብዙ ነገሮችን ያቃልልናል ለምሳሌ ዛሬ ቼክ ባደረኩት እንትን የተለያየ ዴታ አግኝቻለሁ only 8% of global currency is physical cash የሚል አነበብኩ አንድ ቦታ ላይ ሌላ ቦታ ደግሞ 1/10ኛ ብቻ ነው ባንክ ኖትስ ሰርኩሌት የሚያደርግ but the remaining 90% is held as digital money on computer servers የሚል ኢንፎርሜሽን አግኝቻለሁ ዛሬ ሌላ ቦታ ደግሞ 4% ብቻ ነው እንበል ከ1 እስከ 10% ፊዚካል የሆነ ብር ወረቀት ወይም ሳንቲም በኮይን ደረጃ ነው ሰርኩሌት የሚያደርግ ብዙ ሜጋ ሱፐር መልቲናሽናል ካምፓኒዎች ቁጥር ነው የሚላላኩት ቁጥር ነው ኮምፒውተር ስክሪን ላይ ሰርቨር ላይ እየተለዋወጡ ቼክ እየተጻጻፉ ይሄን ያክል ከፍያለው ይሄን ያክል ገንዘብ 10 ሚሊዮን 20 ሚሊዮን ትራንስፈር ገንዘብ ተጭኖ በአውሮፕላን አይደለም ይሄ ነገር የምንከፍለው ኮምፒውተር ላይ ነው የሚንቀሳቀሰው በዚህ አጋጣሚ የቼክ አመጣጥ ልንገራችሁ ቆይቷል ይሄን ነገር ካጠናውት ፋይናንሻል እንትን ሲስተም አካውንቲንግ ቼክ መጠቀም ከየት መጡ ብዬ ሳጠና በስልጣኔ ሁኔታ ውስጥ ዱሮ ጥንት በነመሶፖታሚያ ዘመን ብዙ ሺህ ዓመት በፊት ነው የምነግራችሁ ሌባ ሰው ወርቅ ኮይን ወይም የብር ሲልቨር ኮይን ይዞ ሲሄድ ዘራፊዎች ስላሉ ምን ስርዓት ተፈጠረ ከባግዳድ አንድ ሰው ወደ ቻይና ወነ ቦታ ለንግድ ሲሄድ ወይ አፍጋኒስታን የሆነ ቦታ የቼክ የሚባል ጋራንቶር ነጋዴዎች የሚለዋወጡበት እንትን ተደርጎ ተፈጠረ ዝርፊያን ፓይሬቶችን ለዘራፊዎችን ማለት ነው መንገድ ላይ የሚዘርፉትን ለማስቀረት ተብሎ ይሄ ፔፐር ተፈጠረ የሚል ኢንፎርሜሽን አገኘ አያችሁ አንደኛ ፊዚካሊ በጣም እንትን ይላል ምን ማለት ነው ለምሳሌ የተወሰነ እቃ አንድ ቦታ ከአንድ ሀገር ወደ ሌላ ሀገር ሄዶ እቃ ይወስዳል ይሄ ሰው እንደገና ሌላ ቦታ ሲሄድ ጋራንቶር ያ ነገር ተጽፎ ተሰጥቷል በዚህ ቀሪ ገንዘቤን ደግሞ ወደ አንተ ሀገር ሲመጣ ወይ ቡና ወይ ሰሊጥ ወይ የሆነ ነገር ይሄን ያክል ተሰጠኛለህ ተብሎ ወረቀት ይለዋወጡ ነበር እና ቼክ ብዙ ህይወት አቃለለ
ከዛ ደግሞ ዲጂታል ሲሆን ሞር አቃለለ ምክንያቱም 10 ቢሊዮን ብር በወረቀት ታትሞ በስንት ነገር ተጭኖ በመርከብ ተጭኖ ራሱ ኮስቱን ይዩት በኮንቴነር ተጭኖ ከአሜሪካ ወደ ቻይና ሲሄድ ከአሜሪካ ወደ ጃፓን ከጃፓን ወደ አሜሪካ ስለዚህ ዲጂታል ምን አደረገ ግብይትን በጣም አቃለለ ማለት ለምሳሌ አንድ ነገር አሜሪካዊ ጃፓን ሀገር ሲገዛ አንድ ካምፓኒ ወይም ፋብሪካ ገንዘብ ጭኖ በአውሮፕላን በኮንቴነር አይደለም ልከው ጃፓናዊ ደግሞ በዛው ምትክ ያንን ቫልዩ አሜሪካ ውስጥ ሄዶ የሆነ ነገር ይገዛበታል የሆነ ካምፓኒ ወይ እቃ ኢምፖርት ያደርግበታል ያ ክሬዲት አለው ማለት ነው ባላንሱን እንደዛ ያደረጉ ይጠቀሙበታል ማለት ነው እና ለወደፊት በጣም ገንዘብ በወረቀት በሳንቲም ደረጃ መያዝ ይቀንሳል ከነጭራሹ ይጠፋል የሚለው ትንሽ ጥርጣሬ አለብኝ ምክንያቱም ሲስተም ክራሽ ካደረገ ምን እንሆናለን ነው እና ለሴፍቲም ሪስክ ባይ ዘ ዌይ ባላንስ እየተደረገ ነው የምንጠቀሙ ብዙ ነገሮቻችን ለምሳሌ አንድ በጣም ሪስክ የሆነ ኦፕሬሽን ዝም ብለን ለኤአይ ወይም ሮቦት ጥሎ ቁጭ ማለት የምንችል አይመስለኝ ዶክተሩ ስቲል ቁጭ ብሎ ማየት ጋይድ ማድረግ ስክሩቲናይዝ ማድረግ ሱፐርቫይዝ ማድረግ አለበት ምን ይጠቅመናል አርቲፊሻል ኢንተለጀንስ ለምሳሌ ለአንድ ሰርጀንት አኩሬሲ ድሮ ሜዲካል ኤረር አንድ ምንም ቢሆን እጃችን ይንቀጠቀጣል ይሄን ታውቁ እንደሆነ አላቅ አንድ በተወሰነ እድሜ ስንደርስ ሰርጀንት መሆን አይፈቀድ ምክንያቱም በጣም ሴንሲቲቭ የሆነ ነገር መበጠስ ወይም ጉዳት ልናስከትል ስለምንችል የእጃችን መንቀጥቀጥ እየጨመረ እያረጀን ስንሄድ በተወሰነ እንትን መቆም አለበት አሁን ምን ይሆናል የሚንቀጠቀጠው እጃችንን አስቀርቶ በዚህ በመንጠቀመው መሳሪያ የእጅ መንቀጥቀጥ አሁን ወደ ዜሮ ይሄዳል ማለት ይሄ ማሽን አኩሬት የሆነ የእጅ መንቀጥቀጥ ችግር ሳይኖርበት ኦፕሬሽንን ሰክሰስፉል በሆነ ሜዲካል ኤረርን በጣም ዜሮ ባይሆን በጣም 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 በከፍተኛ ደረጃ ሊቀንስልን ይችላል ማለት አያችሁ ነገር ግን ኪ ሰርጀሪ ሆል ኪ ሆል ሰርጀሪ የሚባል ነገር አለ አሁን እሱ ሆዳችን ብስት ወደ ውስጥ ከቶ ስክሪን ላይ እየታየ ብዙ ነገሮችን እንትን ይደረጋል እኔ አንድ ቫሪኮስ ሴል ኤምቦላይዜሽን የሚባል ነገር ተደርጌ ነበር ፐርሰናል 2008 የሆነች ነገር ከእምብርቴ በታች እንትን ትንሽ ብስት አድርጎ በጀርባዬ ዞሮ የሆነ ነገር ስክሪን ላይ እየሄደ አንድ የሆነች ነገር ብሎክ ለማድረግ ስትሄድ ትታየኛለች የሰው እጅ አይደለም ያቺ ነገር ትገፋለች ኮምፒውተሩ ጋይድ ያደርጋል ያሳያል በደም ፖዚሽኑን አኩሬት በሆነ ቦታ ሄዳ ቁጭ ዱሮ ሆዴ ተቀዶ ያቺ ቦታ እንትን መደረግ ነበረባት አሁን በቀላሉ ምንም ፔን ምንም ብዙ ነገር እንትን አንዲት ስቲች አልተሰፋውም ከተደረኩ በኋላ ምንም ነገር አላደረገም ይሄ ኮንሰልታንት ወይም ሰርጀንት
እንዲሁ ዝም ብሎ ነው የተዋት ቦታውን ራሱ ፋሻ እንኳን ፕላስተር እንኳን አልተደረገች ለተወሰነች ጊዜ ደማች የተወሰነ ሰዓት እዛ ቁጭ አልኩኝ ወደ ቤቴ ቀጥብዬ ተመለሱ በዚህ ደረጃ ይሄ የኢንተርኔት ቴክኖሎጂ የኮምፒውተር ነገር በጣም ህይወት ያቃለለ መጥቷል ማለት ነው ሰርጀሪ ለወደፊት ሰዎች በቀላሉ አኪዩሬት በሆነ መንገድ ሰርጀሪ ሊሰሩ በጣም እንትን ይቀላል ማለት ነው ሌላ ዳያግኖስቲክ ዱሮ ብዙ ስውር የሆኑ ነገሮች አሉ አሁን ለምሳሌ በኢሜጂንግ ቴክኖሎጂ አርቲፊሻል ኢንተለጀንስን ተጠቅመን ኤክስሬን ኤምአርአይ ስካንን ሲቲ ስካንን አይሶቶፕ ስካንን የተለያዩ ጉዳዮችን ተጠቅመን በጣም ጥሩ በሆነ ደረጃ አኪዩሬት በሆነ አኪዩሬሲው ሞር እየጨመረ ይሄዳል ማለት እና በዚህ ደረጃ ሜዲካል ትሪትመንትን ሄልዝ ኬር ሲስተማችንን በከፍተኛ ደረጃ ሬቮሉሽናይዝ ማድረግ ማሳደግ ማሻሻል ይችላል ነገር ግን መገንዘብ ያለባችሁ ወይም ያለብን ሁሉ ጊዜ ሰው መኖር አለበት አንድ የሆነ ማሽን ቁጭ ብሎ በራሱ የሆነ ነገር አድርጎ የሚሄድ አይደለም እና ዱሮ ኤክስሬይ ሳይኖር ዶክተሮች በእጃቸው የነካኩ ፊዚካል ኤግዛሚኔሽን እንቅስቃሴ በተለያየ ነገሮች ነው እንትን የሚያደርጉት አሁን ኢሜጂንግ ቴክኖሎጂ ሲፈጠር በጣም ህይወትን አቃለለ እየተሻሻለ ነው የሚሄደው እንዳውም እኔ ኤምአርአይ ስካን ልነሳ ወይ ሲቲ ስካን ልነሳ ሲሄድ ሁሉ ጊዜ ምን ላችኋለሁ መሰላችሁ ሬዲዮሎጂስቶችም ኤክስሬይ ቴክኒሻኖችን አይ እኔ የሆነ ነገር መፍጠር አለብኝ ይሄ ትልቅ ማሽን በጣም ነው የሚያስጠላኝ ይጮሃል ያለ በጣም እንትን የሚረብሽ እንትን ነው እና ምን እላለሁ ድምጽ የሌለው ሞባይል የምታከል በጣም አኪዩሬትሊ የምትሰራ እያንዳንዱ ዶክተር ልክ እንደ ሞባይሉ ኪሱ ውስጥ ይዞ ለምሳሌ ደረቴ ላይ እንደዚህ ህመም ይሰማኛል ብል ኦን አድርጎ ፒክቸር አንስቶ አናላይዝ አድርጎ የሆነ ብሎኬጅ ይኑር አይኑር ኢሚዲየትሊ ዊዝን አ ሰከንድ የማሳየት የምትችል ነገር ዲዛይን ማድረግ ይቻላል የሚል እምነት አለ እንዳው ምን ለመጀመሪያ ፈጣሪ ሊሆን ይችላል አሁን ጥሩ ኮምፒውተር ማትማቲክስ ፊዚክስ የምትወዱ ልጆች ኮንታክት አድርጉ እዚህ ውስጥ ካላችሁ የእውነት ነው የምነግራችሁ ይሄ ትልልቅ ቦታ የሚይዝ 3 ወር ምናምን ሞር ስንት ጉድ ስንት ተአምር ገንዘብ ማውጣት ለወደፊት የሚቀር ይመስለኛል በጣም ይሄ ጽኑ እምነቴ ለምን አይቻልም ሮኬት ሰርተን ማናውቀው ፕላኔት ጋር ሄዶ ምርመራ የሚያደርጋል አይደለም እንዴ ሞባይል የምታክል ነገር ኤክስሬይ ኢሜጂንግ ቴክኖሎጂ ሰብሰብ አድርገን ያንዳንዱ ዶክተር ኪስ ውስጥ ይዞ ጉልበቴ ላይ እንደዚህ ነው ካለ እዛቸው ፒክቸር አንስቶ አናላይዝ አድርጎ የምትሰጥ ዲፕ በጣም ቱ ዘ ሴንሲቲቭ ሌቨል ይሄንን እንትን ማድረግ እንዴት ያቅተናል ወይ አንጀቴ ጋር እንደዚህ ወይ ጀርባዬ ላይ ወይ አንገቴ ላይ simply immediately within a microsecond አናላይዝ አድርጎ እዚህ ቦታ እንደዚህ ነገር ያደርጋል የሚለውን መስጠት እንዴት እንትን ያቅተናል እና ይሄ ትልልቅ ማሽን የሰሩ ፋብሪካዎች በኔ ምክንያት ይከስራሉ ከጥቅም ውጪ ይሆናሉ ወይም ደግሞ ለኔ በጣም ብዙ ትሪሊየን መክፈል አለባቸው እና ቢየ እንትና ስነግራቸው ኦ ማይ ጉድ ፕሊዝ ዱ ኢት ይሉኛል
እና እናንተ ስራ አይኖራችሁማ በዛ ጊዜ አሁን ኤክስሬ ቴክኒሻን ማን ነው መጥቶ እንትን የሚለው ዶክተር በኪሱ ውስጥ ይዞ ሲቲ ስካን ኤምአርአይ ስካን እንደ ሁሉም ነገር ኪሱ ውስጥ ይዞ የሚዞር ከሆነ ስራ ልታጡ ነው ምንድነው የምታደርጉት ወይ become a cleaner አይደው you're invent a robot ላቸዋለሁ እና በጣም ያሳኳቸው oh my goodness you're so funny አይ ይሄ funny ግን you'll see one day ላቸዋለሁ in due course እና እንደዛ ነገሮች ህይወት ሊያቃልልልን ይችላል ሌላ ለምሳሌ ፍሮድ immediately detect አድርጎ ቀጥ አድርጎ ሊያቆምልን የሚችል ሶፍትዌር ዲዛይን ማድረግ እንችላለን ሌቦች እንዳሉ አውቀን ለዛ መከላከያ የሚሆነንን ሶፍትዌር ዲዛይን አድርገን ለምሳሌ አንድ የሚያጠራጥር ሁኔታ አካውንትን አክሰስ ሊያደርግ እየሞከረ ነው አሁን ለምሳሌ ላፕቶፕን ወይ ኮምፒውተርን ሲከፍት ምን ሴኩሪቲ እንዲ ነገር ዲቴክት አድርጓል ብሎ ስክሪን ላይ አፒር ያደርጋል ልክ እንደዛ አካውንታችንን በደንብ እንትን የሚያደርግ ሞባይላችን ላይ ሉሲ የሆነ ሰው አካውንትሽን እንትን ሊያደርግ ነው አንቺ ነሽ አይደለሽም ብሎ የሚጠይቅ immediately ሲታይ anyway notification on አድርጋ አሃ አረ ማን ነው አካውንት እኔ ኖ ካለች ብሎክ ሊያደርገው ነው ማለት አሁን ለምሳሌ እኔ አንዳንድ ጊዜ የሆነ ወይ ፌስቡክን ከሆነ ነገር ላይ ሎግ ካደረግ እንደዚህ ሰው ሎግ ሊያደርግ ሞክሯል አንተ ነው ወይስ አይደለህም እኔ ነኝ ወይም አይደለም አሁን ቅድም ቴሌግራምን ዳውንሎድ ሳደርግ someone tried to log into your account ብሎ notification ሰጠኝ I am or I am not የሚል ኦፕሽን ሰጠኝ I am ብዬ ሪስፖንድ አደረኩ ኢሜል አካውንትም እንደዛው ስለዚህ ለወደፊት ሪስክ እየጨመረም እየቀነሰም ፓራሌል ይሄዳሉ ይሄ ግን it depends on our የኛ ሲሪየስነስ የኛ ፍጥነት የኛ ሲሪየስነስ ወሳኝ ነው ምክንያቱም ብዙ ሰራዎች ያስፈልጋል እነዚህ ነገሮች ፖሊስ የሚያደርግ የሚቆጣጠር ማለት እና ለምሳሌ ይሄ ፍሮድ የሆነ ፍሮድ ዲቴክሽን ሪስክ ማኔጅመንት ላይ በጣም ይጠቅመናል ኮራፕሽን ላይ አሁን በቅርብ ጊዜ ላስት ዊክ ነው ካለፈው ሳምንት በፊት ባለፈው ሳምንት ይመስለኛል መሶብ የሚባል one stop service provider ኢሚግሬሽኑ ፖስታ ቤቱ ጉድ ቴሌው ጠቅላላ ስንት ተአምር ጉዳይ አንድ ቢልዲንግ ውስጥ በእውነት በጣም ትልቅ ተስፋ ነው የታይ አዲስ አበባ ማለት ኮንግራቹሌሽንስ ባጭር ጊዜ ውስጥ ጉድ ተአምር ኢትዮጵያውን እንሰራለን ለዚች ምድር ጥበብ ፍለጋ ኢትዮጵያ ምድር ይመጣዋታል ይያል 30 አመት ሙሉ ሲፎክር ነው የኖርኩት በሚቀጥሉ 5-10 አመት ውስጥ ይሄን ነገር በህይወት ኖር አይዋለው እምል እምነት አለ የሚገርም ጉድ እንግሊዝ ሀገር እንኳን የሌለ አዲስ አበባ ውስጥ ባለፈው ሳምንት ኢናጉሬት ሲደረግ unbelievable we are ahead of America and Britain France Germany all in the የሚገርም ጉድ ነው unbelievable በጣም ትልቅ ተስፋ ነው የታየኝ ወንድሞችና እህቶች one stop
መታወቂያ ብትፈልጉ ፓስፖርት ብትፈልጉ የሆነ ነገር ምንድነው ዶክመንትና ማስረጃና ምናምን ውልና ማስረጃ ምናምን ጉድ ተአምር አንድ ቦታ ተሰብስቦ ከዚህ ዴስክ እዛ ዴስክ ኦሬዲ አንድ ነገር ሲጠይቁ ኢንፎርሜሽን አንድ ቦታ ፕሮቫይድ ካደረገ በሙሉ አጣምሮ ይሄ እንግዲህ በአርቲፊሻል ኢንተለጀንስ ነው የመጣው ኢንፎርሜሽኑ እዛ ስላለ ሉሲያውን እዛ ጋር ያመስራ ቤት ከዛ ሩጫ ስንት ጉድ እዛው ቁጭ ብሎ ስክሪን ላይ አለ ፊንገርፕሪንት አለ አሁን ለወደፊት ደግሞ አይንን የሚያነብ እንትን አለ ብዙ ነገሮችን አቀነባብሮ ኢሚዲየትሊ በደቂቃ ውስጥ መታወቂያውን ወይም ፓስፖርቱን ይዞ ሊሄድ ይችላል አሜዚንግ ግን ስቲል ሰዎች ማን ማድረግ አለባቸው ኦፕሬት ማድረግ አለባቸው ኦፕሬተሮች መኖር አለባቸው እና በዚህ ረገድ ሌላ ቦታ ሄደን አሁን ስንት ፓስፖርት ጉቦ ስንት ገባ ወደ ስንት 100,000 ገባ ምናምን እየተባለ ይወራል አሁን ይሄ ወደፊት ሌቦች እንግዲህ ቦታ ይላቸው ምክንያቱም አርቲፊሻል ኢንተለጀንስ እያንዳንዱን ሰራተኛ ይቆጣጠራል ምን እንደሰራ በምን ደቂቃ ውስጥ በስንት ሰከንድ ውስጥ እንደሰራ እያንዳንዱን ኦዲት አድርጎ ሪፖርት ያደርጋል የምን ነው የሰማሁት ባለፈው ሳምንት መሶብ ሲመረቅ ማለት በጣም ትልቅ ተስፋ ነው የተሰማኝ እና ኤጁኬሽን ሲስተማችን ምን ይሆናል ኤጁኬሽን ሲስተማችን በጣም ጥሩ የሆነ ነገር ይፈጠራል ለወደፊት ካስተማይዝድ የሆነ አሁን ለምሳሌ ዱሮ ዲሴብልድ ተማሪ ወይም ለርኒንግ ዲፊካልቲስ ያለባቸውን ተማሪዎች ኬተር ለማድረግ በጣም ያስቸግር ነበር አሁን ቴክኖሎጂ በጣም በተሳለጠ መንገድ ብዙ ነገሮችን ካስተማይዝ አድርገን ምንም ሳይጨነቅ አንድ ተማሪ በታብሌት ላይ በላፕቶፕ ላይ በሞባይል ላይ በተለያየ ለወደፊት ደግሞ ዩኒክ የሆነ ዲቫይስ እንፈጥራለን 100% ሹር ነኝ ኢኖቬሽን እየጨመረ ነው የሚሄደው የበለጠ የተሳለጠ ለምሳሌ የትምህርት አክሰስ በጣም ችግር የሆነባቸው እየሰለጠን እየተሻሻልን ስንሄድ ብዙ ተደራሽ ይሆናል ማለት ነው አሁንም እኮ ዲሰቢሊቲ ላላቸው ሰዎች ሞባይላቸውን እንዴት እንደሚጠቀሙ ኮምፒውተር እንዴት እንደሚጠቀሙ ሁሉም ብዙ ነገር እየረዳ ነው ያለው በጣም በጣም ቆንጆ ድሮ አሁን አይናቸው የማዩ ሰዎች ብሬል ነገር ይጠቀሙ ነበር አሁን በቀላሉ እንደማንም ሰው እንትን መጠቀም ይችላል እና ይሄ customization to the need of the students needs በጣም በጣም እየተሻሻለ ነው የሚሄደው ትልቅ ተስፋ አለን ማለት ነው በዚህ ጉዳይ ላይ ኤጁኬሽን ሲስተማችን የተሻለ ይሆናል አርቲፊሻል ኢንተለጀንስ ፖሉታንት የሆኑ ነገሮቻችንን በጣም በከፍተኛ ደረጃ ይቀንስልናል ለወደፊት ለምሳሌ ፔፐር ብዙ ዌስቶጆች ነገሮችን ወይም ደግሞ ዌስት ፕሮዳክቶችን በቀላሉ ወደ ፕሮዳክት ተለውጦ እሱ ራሱ ጥቅም ላይ እንዲውል ድሮ ብዙ መሬት የሚፈጅ ብዙ ተአምር ጉድ ሎጂስቲክ የሚያስፈልግ አሁን በቀላሉ ኢንሲነሬት ማድረግ ይቻላል ወይም ደግሞ ሰው በየቤቱ እንዴ እንትን እንኳን ተሰርታ አይደለም እንዴ አሁን አገር ቤት እኮ ዘይት ስለተወደደ ትንሽ ማሽኖች እኮ ሰው ቤቱ ዘይት እንዲሰራ ተፈጥራለች እና በጣም ተስፋ ነው አየ ሁሉ ጊዜ እያሻሻል እየተሻሻለ ነው የሚሄደው ቴክኖሎጂ ይሁን ብዙ ነገሮቻችን ቱልሶች ናቸው
ህይወታችን የሚያሳልጡ የሚያቃልሉልን ይሆናሉ በዛው መጠን ደግሞ ሪስክ ፋክተሮች ይኖራሉ ሪስክ ሚቲጌት የምናደርገው ነገር ደግሞ ኦፕሬተሮችን ኤክስፐርቶችን ስፔሻሊስቶችን ባለሙያዎችን እያበዛን ነው የምንሄደው ማለት ነው ከቴክኖሎጂ አንፃር ነው ትምርታችን ወደፊት የሚሆነው በቴክኖሎጂ በደንብ ተጠቃሚ እንድንሆን ቴክኖሎጂ እኛም አስተዋጽኦ እንድናበረክት ነው የሚጠበቅብን ለወደፊት ይሄ የማይቀር ነገር ነው በማርኬቲንግ ብትወስዱ አሁን ድሮ በርያንኳኳን ነበር እኔ አንድ ካምፓኒ ሰራ ነበር ዶር ቱ ዶር ካንቫሲንግ ይባላል ማርኬቲንግ እንትን በርያንኳኳን እንጠይቃለን እንደዚህ እናደርጋለን አሁን ኦንላይን የሆነ ነገር ይቀመጣል እዛ ዴታ ይሞላል how often do you shop ምናምን ብሎ ጥያቄ ይመጣል እዛ ሰው ይሞላል ዴታ እዛ ቁጭ ይላል አሁን እኔ ለምሳሌ አንድ ነገር ለመግዛት አማዞን ላይ ሲወጣ ወይ የሆነ ዌብሳይት ላይ ሲሄድ immediately ላፕቶፕን ስከፍት ይሄ ነገር ከጎን ዲባባ ይሄን ይፈልጋል እንደዚህ አይነት ነገር ከዚህ በፊት ክሊክ አድርጓል ብሎ ብልጭ ይላል አያችሁ ኦሬዲ እኔ እንበል ማይክሮፎን ፈልጌ ሊሆን ይችላል ወይ ጊታር ቹነር ወይ የሆነ ነገር እና የተለያዩ እንትኖች ያመጣ the big deal 50% discount ምናምን buy one get one free ምን የሚሉትን ኦፕሽኖችን እዛ ቁጫ ይሄ ማርኬቲንግ እንጂ ዱሮ እኔ ቤት መጥቶ ዲባባ ምን ትፈልጋለ ወይም ደግሞ እንደዚህ መስኮት እንሸጣለን ወይም ሶፋ እንሸጣለን ወይ እንደዚህ እንሸጣለን ብሎ በርያንኳኩ ከሚጠይቁ እንደዛ ዲል እንሰጣለን ከሚባል አሁን ቁጭ ብሎ ሰው በስንት ዓለም እንትን ማድረግ የሚችልበት ደረጃ ደረሰ ማለት ነው በዚህ አንፃር በጣም ህይወታችን የሚያሳልጥ cost effective of course cost አሁንም ይኖራል advance technology ሲመጣ still cost ያደርገናል ለምሳሌ ልክ advance mobile smart mobile አዲስ በወጣ ቁጥር በጣም ዋጋው እንትን እንደምል ይሆናል ነገር ግን ብዙ ነገር ይቀንስልናል ለምሳሌ advance የሆነ ስማርትፎን ብቻ ይዞ እቤት ቁጭ ብሎ ብዙ ስራ መስራት ብዙ ኢንካም ማግኘት ይችላል አንድ መስሪያ ቤት እየሰራ ኦንላይን ደግሞ የተለያየ ነገር እየሰራ ኤክስትራ ኢንካም ሊያገኝ ይችላል ኢኮኖሚነታችንን ያሻሽላል ሜዲካል ትሪትመንታችን ሬቮሉሽናይዝ ያደርጋል የተሻለ ይሆናል ፋይናንሻል ሲስተማችን እንደዚህ በጣም ሬቮሉሽናይዝድ ይሆናል ሪስክ ፋክተሩ ቢጨምርም እኛ ደግሞ የበለጠ ስለምንዘጋጅ ይሄን ያክል ያሰጋል የሚል እንትን የለኝም እንግዲህ ለዛሬ በዚሁ ላብቃ ስላዳመጣችሁ በጣም አመሰግናለሁ ጥያቄ ካላችሁ በመችላት መጠን ለመመለስ ሞክራለሁ እግዚአብሔር ይስጣችሁ ብዙ አትስጉ ብዙ ስራ ይፈጠራል በኤአይ ምክንያቱም ቴክኖሎጂ ራሱ ስራ እየፈጠረልን ነው የሚሄደውና ብዙ አትስጉ እላለሁ በቃ ኤአይ እንትን ስለምል አሁን እኔ ትምህርት ተመሬ ምን ያደርጋል ምናምን አትበሉ ሁሉም ነገር ሊያደርግ አይችልም ኤአይ ካውንሰለር ሊሆን አይችልም ዌይተር ሊሆን አይችልም ወጥ ሰርቶ ቀምሶ ሊነግረን አይችልም እንጀራ ዝም ብሎ ምንም ነገር ዱቄት ሳንሰጠው እንትን ሳንል ነገሮችን ሳናደርግ እንጀራ ብቆ አቡክቶ ቅመሙን ቀምሞ ዳቤን ሰርቶ ሊሰጠን አይችልም የምናደርገው ነገር ያቀላጥፍልናል ብዙ አትስጉ don't be terrified እላችኋለሁ ተባረኩልኝ